ራሱ ማየት አትችልም። ግን ይሄን እዛ ዳር ሆነ ወዲያ ማዶ ዳር አሁን ለምን እንትን ለማለት በቃ እንደዚህ ልክ እንደምታየው ሆኖ ነው በቃ የሚታየው። ገብቶሃል አይደል? እሺ እንታርክኝ ያለው ልዩነቱ ይሄ ነው። እሺ ከሐይቅ ዳርና ከሀርዲቦ መካከል ያለው ልዩነት ይሄ ነው። ይሄው ደግሞ በዚህ ብሎ ደግሞ ሀርዲቦ በዛ ጋር ሀራን ወረባቦን ብሎ ደግሞ በዛ ቀጥታ ዛንቀርታ ይባላል። በዛ ይገባና ደግሞ ሐይቅ ዳር ይገባል። የሀርዲቦ ውሃ ገባህ አይደል? እንዲያውም ዱባ ሀሳ ሲባል ሐይቅ ዳር ላይ ዱባ ሀሳ የለም ነበር። ከዚህ ሂዶ ነው ዱባ ሀሳ እዛ የረባው ማለት ነው። ከዛ በወንዝ በእንትኑ ማከኝ ይላል እና ይሄ ቁልፍ አለው። እዛ ሁዲት ላይ ቁልፍ አለው። ያ ቁልፉ ይሄ ሲሞላ ይሞላና በከተማው ላይ እንደዚህ ውሃው እንትን ይላል። እንደዛ በሚል ሰዓት ቁልፍ አለው። ያ ቁልፉ እንደዚህ ሲከፈት እንደዚህ የሚዞር ነገር ነው። እንደ ቧንቧ ነገር ጮመሪ እንደዚህ እንትን እንደ መኪና እንትን ነው። ከዛ ይዞራል። ከዛ ይከፈትለታል። ውሃው በዛ ይሄዳል። ገባህ? ይሄድና ቀጥታ በዛ ባንቀርካ ብሎ ሐይቅ ዳር ይገባል። ገባህ? ከዛ ጀመር ሐይቅ ባህርና እና ሁዲት ላይ ደግሞ ይሄ ተራራን እኮ የሚከለከለው ሁዲት ላይ ደግሞ ሁዲት ይቺ ሆና እንደዚህ ሆና እያለች ከተማዋ ማለት ነው። ከተማዋ እንደዚህ ሆና እያለች ልክ ከውሃው ዳር እዛች ገበያው መጨረሻ ድረስ ድልድይ ነው ውስጡ የውሃው መሄጃ ማለት ነው። እዚህ የአርዲቦ ውሃ መሄጃ የውሃው ቁልፍ እንደ ቱቦ ሆኖ ቁልፉ እዚህም እንደ ቁልፍ እንደ ቧንቧ አለው ማለት ነው። ቁልፉ እዚህ ውሃው ዳር ላይ ቁልፍ አለው። እታች ግንቡን መጨረሻ ድልድዩ ሽንቁሩ መጨረሻ ላይ ቱቦ መጨረሻ ላይ ቁልፍ አለው። ገባህ? ግን በመሐከሏ ላይ በዚህ በገበያው መሐከል ላይ ግን ይሄ መኪና መንገድ ነው፣ ገበያ ነው፣ ድልድይ ነው። ቁልፉ ግን እዚህ ጫፍና ያለው ውሃው ዳር ለሁለት ነገር የሚያገለግለው ማለት ነው። ቁልፉ እዚህ ከዚህ ትለቀዋለህ፣ እዛ ያለው ትከፍታለህ፣ ውስጡ ይሄዳል። ድልድይም ነው። የሚገርመው ነገር ቱቦም ነው። እዛ ውስጥ ያለው ድልድይ እንግዲህ ፈረንጅ የሰራው ነው። በጣሊያን ጊዜ ማለት በጣሊያን ጊዜ የተሰራ ነው። አሁን የተሰራ ነገር አለ እና ታሪካችን ይሄ ነው። እኛ ተወልደን ያደግንበት ሀገር ይሄ ነው። ምን ያህል ይሆናል አሁን ጥልቀቱ? ቢያንስ ወላሂ ስንት ኪሎ ሜትር? በጣም ረጅም ነው። ረጅም ሜትር ጥልቀት የሚበልጠው ሐይቅ ዳር ነው። ሐይቅ ዳር ወደ 60 ምናምን ነው። ስንት 60 ሜትር 60 ሜትር ይባላል። ሐይቅ 60 ምናምን ሜትር እንደነበር ነው የምሰማው በታሪክ። ጥልቀት ሐይቅ ዳር እንደሚበልጥ ነው። ይሄ ዋልካ ነው። የዚህ አሳና የዛ አሳ ይለያያል። የሀርዲቦ አሳ ይሄ ሀርዲቦ ዋልካ ነው። ገባህ? አሁን ዝብገባ ዋልካ ነው። ጭቃ ነው የሚበላው አሳው ጭቃ ነው። በፍጹም አሸዋ አያገኝም። ከየትም ቦታ አሁን ይሄ ዋማ አሁን ጎርፍ ነገር ገብቶ ውሃ የሚያገኘው ነገር አሸዋ የሚያገኘው ነገር የለውም። ገባህ አይደል? ስለዚህ ሐይቅ ዳር ግን በተፈጥሮ አሸዋ ስለሆነ የሐይቅ ዳር አሳ የሚጣፍጠው አሸዋ ስለሚጠቀሙ፣ ይሄ ግን ዋልካ ስለሆነ የሚጠቀሙ ትንሽ አሳ የጥፍጥና የለውም። አሁን ከዚህ ከጫፍ ላይ የባህሩ መጨረሻ ጫፉ ከዛ እንደገና ሌላ ባህር አለ ነው የምትለኝ? ይኸው ያ ጫፍ እዛ ጋር ያለው ጫፍ አለ። የቱርኩ ሽንቁሩ ያቺ የምትምልህናት በዚህ ዳር ዳር ነው። ይሄ መኪናው መንገዱ ኮሞሻ የሚያስገባው በዚህ በኮረፍት በእንትና ብለህ ይሄ ውሃ ግን አሁንም ዙሮ በዛ በጎራይቱ በታች አሁንም በዛ ሰፊ ቦታ ሰፊ ሀገር አለ። ቢያንስ ከዚህ እንዲገባ ያለችው አለች አይደል? ገባ ካለችው ጀምሮ እስከ ድረስ የሚሆን አለው መሆን ወደዛ አለው። ውሃው ረጅም ነው፣ ገና ረጅም ነው ውሃው። ይሄን ያህል ይኖረዋል ማለት ነው። ካልቶናል አሁን ከዚህ በለጥ ይኖረዋል። ከዚህ እዛች ጋር ጎራ አለች። እቺ ገባችሁ ማለት ነው። አዎ እዛ ጋር ጫፍ ላይ እቺ እዚህ ጫፍ ላይ ወደ ውሃው ዳር ቤት አለች። እዚህ ጋር ውሃው ዳር ቤት አለ። እዛ መጨረሻ ወደ ውሃው ገባ ያለው ቤት ከሱ ጀምር እንደዛ የሚያህል ውሃ አለው። ገዛው ረጅም ነው ገና ያው እኮ እዛ ጎራ ሳይሆን እንደገና ያዛ ጋር አለ። ያ የሆነ ቤት ይታያል። እዚህ ጫካ ይታያል። ጫካው ላይ ያው እዛ ቦታ ላይ በእግር ሄጃለሁ። ይሄ በጣም ትልቅ ቦታ ነው። እንትን ዱዓ የሚደረግበት ቦታ ነው። ያጥር ነው። ትልቅ መስጊድ ነው። ዱር ይሄን ያለው በጣም ኃይለኛ ነው። ትልቅ ሸሆች ምናምን ያሉበት ቦታ ምናምን ነገር ያለበት ቦታ ነው። እንደገና ደግሞ በዚህም ደግሞ ሌላም አለ። በቴሌቪዥን ያየሁት መስሎኛል። ያን አይዋል እዛች ጋር ሄዳለች አይደል? እንኳን መንገድ ያው ከሱ ወደዚህ ደግሞ ቢድርሶ ሲባል ተሰማት ነው። ቢድርሶ የሚባለው ትልቅ ቦታ ደግሞ ያለበት ተጠላውጡ ብዙ ነው። እዛም ማለት ይሄ ካብጥና በሪ የሚታረግበት ዱዓ ሙያ ነው። የዱዓ ቦታ ነው። በአመት አንድ ጊዜ ነው። ይሄ እንግዲህ አሁን የጫካው ነው። ገደራ የሚባለው እንግዲህ ይሄ ያሁን መንደር ነው፣ ሀገር ነው። እዛ ተራራው ላይ ይሄ ገደራ የሚባለው ነው። ይሄው እኮ ጫታ አይታይም እዚህ ጋር እዚህ ጎራ ጫታ ይታያል። ታያለች። ታያለች። ይሄ ገደራ ነው፣ መንደር ነው። አሁን እዛ በእንደዚህ አሁን እያለ ሰፈር ነው፣ መንደር ነው። በቃ ከዚህ ወደዛ ገደራ ነው። በቃ አሁን እዛ ሄደህ ትንሽ ያንን ጎራ ትንሽ ወረድ ካለ ኮምቦልቻ ይታያል። ተገባን። ይሄ 011 ነው፣ የጫቱ ሀገር ነው። ይሄ 011 ይባላል። በዚህ ደግሞ መሀመድ ሐይቅ እኮ በዚህ በጣም የሚገርም ነው። ና ሐይቅ ባህሩን ላሳይ። እቺን ተራራ ነው በቃ የምትዞረው። እሺ በዚሁ እንሄዳ። እሺ መሀመድ ይሁን ነገር አታ ያቆም ነው። እኔ እዚህ መጥቻለሁ። ወራ ባጓጃለ ቢስቲ ማገለ እኔ በዛ ያን ይሄን አቋም ነው። እሺ ተባራፍ ምን ነው መሀመድ ላሽ ተባራፍ አዲያም የምንሄደው በዛ ማለት ነው።
አዲያማ ይኸው ጎሮ ያ ነው ያቺ መንገድ ታያለች። ይኸው የጎሮ መንገድ ውሃ ዳሩ ያቺ እዛው ጎሮ በዛ ብለህ ይኸው በዛ ላይ በተፈየ አዲያማ ይኸው በዚህ ነው ማለት ይኸው በዛ በጨለማ ውስጥ ዛሬ ነው ገበያው። እንደውም ዛሬ ነው አሁን ታዲያ ነው ገበያው። ያው ለካራ ሜዳ ይኸው እንግዲህ ፋንታው ድልድዩ ያልኩህ ውሃውም ድልድዩ ያለ ገበያ ትታያለች። ይኸው መሀከል ይኸው እዛ እንትኑ ያለው እዛ ነው ሞተሩ ያለው ጫፍ ላይ የሆነች ነገር የምትታይ ውሃው አለ። ከውሃው ወደዚህ ወይም ጥቁር ውሃ አለ አይደል? ከጥቁር ውሃ እንዲህ ይለፍና ቁልቋል ትታያለች። እንዲህ የታጠለ ቁልቋል ክብ ቁልቋል እዛ ነው ሞተሩ ያለው። ቁልፉ ያለው እዛ ነው። ከዛ ጀምረህ ይኸው እዚህ ጋር ማለት ነው። ያት እዚህ ይኸው ከሷ ጀምረህ ማለት ነው ከእንዲህ ኤል ካለችው ቤት ከዛ ጀምረህ ቁልፉ ያኛው ቁልፉ የት ነው ያለው? እዛ ጋር መጨረሻ ሂድና ረጅም ቤት ወገቡ ይታያል። በዚህ በጎራጭ በማጣው ጎራ ረጅም ቤት እዛ ነው ደግሞ ያንኛው ቁልፍ ያለው። ይሄን ሁላ እንግዲህ ውስጡ ድልድይ ነው። ያ ገበያ ነው። ተግባባ። ያ ሲከፈት እንዳለ ውስጥ ለውስጥ ይሄዳል። በቃ ይሄ በላይ የቱርክ መንገድ ነው። ይሄ የዚህ ባህል ለማገናኘት ውስጥ ለውስጥ አገናኝቷል ማለት ነው ጣሊያን። እንግዲህ ሀራ ሜዳ ይባላል። ይሄ ድርቆና ማሽላ ነው። አሁን ይሄ እንግዲህ የምታየው እንግዲህ ድርቆና ማሽላ ነው። በተለይ ያ ድርቆ ነው። በቃ ማሽላ ወዲያ ማለት ያ ወረባቦ ነው። ያ ሸሪሁ ይባላል። ያ ጎረ ቢራ ማነው ጎሮ ይባላል። ይሄ የመሀከል ይሄ ቀድያ ነው። ይሄ 11 ነው። በዚህ ይሄ ግን ውሃው መሀል ላይ እየጠቆረው ምንድን ነው? አዋሶ ይባላል። ጠቁሯል። እና ውሃው ባህሩ ነው። ፀሐይ ሲያርፍበት ዳመናው ትክክል ነው። አልተጠጣም። ምን ይጠጣል መሀመድ? ይጠጣል። ይሄ ንጹህ ውሃ እኮ ነው። ይኸው በዚህ ንጹህ ውሃ እኮ ነው። ይኸው በዚህ ባይ ይኸው እነሽ ጫማ ትባል ትሰማለህ ሲሉ ሰምቻለሁ። ይኸው እነሽ ጫማ ይኸው ይሄ መስጊድ የቱ ጋር ጫማ መስጊድ ይኸው ያ እዛ ማዶ ያለው ያ ጨርሶ የነሽ ጫማ መስጊድ ነው። ጫማዎች ይኸው እዛ ቤተ ክርስቲያን አለ። የቱ ጋር? ይኸው ቤተ ክርስቲያን ነው። እዛ አለ። ያው ይዘምራል እንዲህ ሀይቅ። ከዛ ወደዚህ ደግሞ እዚህ ደግሞ የሾዎቹ ቤት ነው። በመምራት ይዘምራል እንዲህ ሀይቅ። ይሄ ነው የሾዎቹ ቤት የምትለኝ እዚህ ጋር ያለው። ይኸው እሱ የነሽ ጫማ ቤት ነው። እንግዲህ የምድር ወረባቦ ነው። እንግዲህ ተመጣጣኝ በዛው ድረስ ባጃጅ ይገባል። ከዛ እንደገና መኪና ይገባል። ተስተጎራ ወዲያ እንግዲህ የጫቱ ሀገር እንትና የሚባለው ማነው ስሙን ጥራለህ መሀመድ? እንትና እርጎዬ ደየ ቀጠጣ የሚባለው እንግዲህ ተዝነ እንግዲህ ይሄን ነገር ይዘህ በዚህ ነበረ ተኩስ አቦና ትልቅ እንትና ላይ የነበረ አሉ በዚህ ነበረ ተኩስ መሀመድ። የመሀመድ ተሰማ የሚባለው ጦር ነው እየተባለ አጀብኝ። ምስራቅ እዝ ነው የኔ ክፍል ነው። ቢስቲማ ይቻት ቢስቲማ ማንሳት ቢስቲማችን ከተማ ያ ቢስቲማ ወረቃ ላይ የነበረ ወረቃ ላይ ለጉር ነበር። ያው እንግዲህ ይሄን ይመስላል ሀገራችን። ቢስቲማ ትንሽ ከተማ ነች። ወልደና ዲግሪ ባያስታውቀማ ሀያ ቦታው ስርግም ቢጥ ነው። አሁን እንግዲህ ይሄ የምንለው የኛ ማዕድን ደግሞ በስታችን ማለት እዚህ ውስጥ ወርድ ያለ ወርቃችን ጥቁ ላይ ያለ ይሄ በሂደት ነው የሚሆነው። በሂደት ነው እንግዲህ ይርቃል እኮ አራህሪ ግን መኪና ሞላ ስለምትል ድረስ ነበር ብዙ ትፈጃለህ። ገባህ አይደል? ያንን ለማለት ነው። ኑ በዚሁ ደግሞ ይኸው ይሄ አርድቦ ነው። በዚህ ደግሞ ሀይቅ ሎጎ ሀይቅ ይሄ ያስታውቃለሁ። ቤት ነበር ይሄ አታየው እንዴ? ፍራሽ ነው እኮ ይሄ አርድቦ ነው። ይኸው መሀመድ ይሄ አርድቦ ነው እንግዲህ አስብ። ጋዜጠኛ ራሱ መጥቶ ያልጎበኘው ይሄ ሎጎ ሀይቅ ይቺ ሀይቅ ከተማዋ ኧረ ይታያል የተወሰነው ታይም እንዴ በአቋራጭ ግን በምትለው እንሂድ። ያ ገዳሙ ነው እዛ ማዶ አይ ቆይ ተወሰን ይዛለን። አረ ያን ነጭ ባህር ዛፍ እንትን ሽቶ ነው እሱንም ይዛ